ቤተሰቦቼ በጸሎታችሁ አስቡኝ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ውደዱ። በእውነት በጣም ያሳዝናል። ቅርታ ቤተሰብ ምን ማለት እንዳለብኝ አላውቅም። ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ ያልኩኝ ዛሬ እንግዲህ ሰላም በበረሃ ወይም በባህር እየሄድኩ ነው ብላናለች ማለት ነው። እውነት በጣም ያሳዝናል። በጣም እውነትም እየተንገላታች እንዳለ ፊዚካሊ ፌሷ ራሱ ይናገራል ማለት ነው። እሷ በአንደበቷ ባትናገር ራሱ ፊቷ ይናገራል። ቅርታ ቤተሰብ ይናገራል ማለት ነው። እና በጣም እውነት ሰይድ በጣም ማለት ነው በጣም ባለጌ ሰው ነህ። እቺ ልጅ አንድ ነገር ብትሆን ማንም ካንተ ራስ አይወርድም ማለት ነው። ማናቸውም ሰው የላቸውም ብለህ አንተ በግሩፕ ማሳደድ ነው የጀመርከው። አንተ ምንም ትሁን ምንም ብዙ ስም ሰጠሃት፣ ተደምጠሃል፣ ተሰምተሃል። ብዙ ስም ማለት ነው። በቃ እንድንታረቅ አትፈልግም፣ እንዲህ አድርጋ እንዲሁና ምናምን አለ አስመሰለ። በጣም ብዙ ነገር አወራ፣ ታመነለት ወይም ታመነ ማለት ነው። ገብቷቸዋል። ግን እሱ ሱማያ እንኳን አላመነችው። ምክንያቱም ምን አይነት ውሸታም ሰው እንደሆነና ነገሮች እንዴት አድርጎ ሰዎችን ለማሳመን የሚሄድበት ርቀት ማለት ነው። በጣም 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 ማለት እቺ ልጅ አንድ ነገር ፈጣሪ አይበለውና እዚያ በረሃ ላይ እዚያ ባህር ላይ ብትቀር ማለት ነው እግዚአብሔር አምላክ የሰይጣን ጆሮ አይስማ ነው የሚባለው። እግዚአብሔር ጠብቆ በሰላም ያስገባት ወደ ሀገሯ። ፓስፖርቷን ይዘህ ማለት ነው ሰይድ። እቺ ልጅ አንድ ነገር ብትሆን ሰላም አንድ ነገር ቢደርስባት ማንም ካንተ ራስ አይወርድም ማለት ነው። ማንም ሁላችንም ካንተ ራስ አንወርድም። ይህን ማወቅ አለብህ በመጀመሪያ ደረጃ ማለት ነው። ማናባህ የት ስለሆንክ ነው አንተ በዚህ ያህል ደረጃ በቃ ለሴት ልጅ ይህን ያህል ስቃይ የሆንከው? እንዴ ስትፈልግ ኖር፣ ስትፈልግ ሄድ። በቃ አለቀ። ፈልገህ ሂደህ አግብተሃል። በቃ ተፋታቸው። እንዴ አላበዛውም እንዴ? እዚያም ጋር ምን ትላኮሳለህ? ወይኔ ጉዴ! ጭራሽ እንግዲህ የምትለውን ስሙ። ብር ሁሉ እሰጥሻለሁ ብሏታል፣ ብዙ ነገር ብሏታል። ከዚያም አልሰጣት። ፓስፖርት የለኝም መታወቂያም የለኝም፣ ግን ፎቶኮፒ ነበረኝ። በሱ ሁኔታ ነው ከሰና ወደ አደን የገባሁት። እንደዛም ሆኖ ግን አንድም ቦታ አልተጠየቀውም። እንደ እግዚአብሔር ፍቃዱ ነው። እንደ የመኔዎች ተለትሜ አደን ገብቻለሁ። አደን የገባሁበት ምክንያት አሁን እንግዲህ በባህር ተጉዤ ለመሄድ ነው። ምክንያቱም ፓስፖርቴን የሚሰጠኝ የሱመያን ቤተሰብ ወይም ደግሞ የሱመያን አድራሻ ካልሰጠሁት በስተቀር ፓስፖርቴን እንደማይሰጠኝ፣ ከዛም በኋላ ከፈለግሽ እንደውም አለኝ ገንዘብ ልስጥሽና ይሄ ነገር አድርጊልኝ ብሎ ነው የጠየቀኝ። እንደዚህ አይነት ቀሸም አስተሳሰብ፣ መጥፎ አስተሳሰብ ያጋጠመኝ ሰው አይቻላቅም። ሰይድ እንዳንተ አይነት መጥፎ ሰው ነው አይቻላቅም። ሲቀጥል ደግሞ እኔ የመጣሁት ከሱመያ ጋር ተመካክሬ ነው። ከአዲስ አበባ ወደ ሰና የገባሁት። እሷ ልጆቹ ይዛ ከምትንከራተት ልጆቿንም ጥላ ብቻዋን ገብታ ለማጣራት ከምትሞክር እኔ ሂጂ ላጣራልሽ ብያት ነው። አንተ ግን በገንዘብ ለማታላል ብዙ ጊዜ ስላንተ እከራከር ነበረ። ግን ለካስ እኔ ነኝ ጥፋተኛዋ። ገባ አይደለ? እኔ ነኝ ጥፋተኛዋ፣ ማንም አይደለም። አንተ ግን አሪዮስ ዲያብሎስ ነክ። ገባ አይደለ? አሪዮስ ዲያብሎስ ነክ። በሰው ሀገር እንዴት እንዳሰቃየኝ
እኔና መድኃኒዓለም ነው የምናውቀው። አንተ ክፉ ጠማማ፣ በጣም መጥፎ ገባ አይደለ? ከዚህ በኋላ ስላንተ ህይወት ወይም ደግሞ ስላንተ ትዳር እኔ ምንም አያገባኝም። እስከዛሬ ድረስ የምጥረው አንድ እንድትሆኑ አንተም ከጥፋት ታርመህ ተስተካክለህ አብራችሁ በህይወት እንድትኖሩ ተታርቃችሁ ልጆቻችሁን እንድታሳድጉ ነበረ። ዛሬ ግን አንተ የዘራኸውን ዘር እያጨድክ ነው ያለው። አንተ ክፉ። የሰው ልጅ ያጠፋል፣ ይሳሳታል። ምንም ማለት አይደለም። ሁላችንም እናጠፋለን፣ እንሳሳታለን። ጥፋቱን የሚደግም ሰው ግን ያ ግን ደንቆሮና ማይም ዶማ ነው። አንተ ደግሞ እንደዛ ነህ። አንተ ብቻ ሀገር ግባ። እኔ እናንተ እንገናኛለን። ውድ ቤተሰቦቼ አሁን ያለሁት ሆቴል ነው እንደምታዩት። ሆቴል ነው ያለሁት። እስኪ በጸሎታችሁ አስቡኝ። በጣም ከባድ ነገር እያሳለፍኩ ነው ያለሁት። ከባድ እውነት ከባድ ነገር እያሳለፍኩ ነው ያለሁት። ከዚህ በፊት ሱመያን በጣም እለምናት ነበረ። ምክንያቱም እባክሽን በዚህ በባህር እንዳትሄጂ ብዬ በጣም መመክራት ነበረ። ምክንያቱም በጣም ያስፈራል፣ በጣም ከባድ ነው። በተለይ ለሴት ልጅ በተለይ ደግሞ ልጅ ለያዘ ቤተሰብ። እሷም ደግሞ የኔ ምክር ሰምታ እንደ እግዚአብሔር ፍቃድ አገር ገብታለች። ዛሬ ደግሞ የዛ እጣ ፋንታ የኔ ሆኗል። እንግዲህ እባካችሁ ውድ ቤተሰቦቼ በጸሎታችሁ አስቡኝ፣ እባካችሁ። እኔ ሱመያን አሳልፌ አልሰጥም፣ የቤተሰቦቿንም አድራሻ አሳልፌ አልሰጥም። የገንዘብም ሰው አይደለሁም። ስለዚህ ያለኝ አማራጭ ብሞት ይሻለኛል። በዛም በህይወቴ ፈርቼ በባህር ለመጓዝ መንገድ ላይ ነኝ። ስለዚህ እናንተ ጸሎት ያስፈልገኛል። እባካችሁን እግዚአብሔር ይርዳሽ ብቻ በሉኝ። አመሰግናለሁ። እንደገና ሰላም ልጅቷን አስጠፋቻት ብለህ የምትለው እኔ ልጅቷን በምን አገኛታለሁ? እንዴ በምንስ ማግኘት እችላለሁ? በምንስ አገኛታለሁ? እንዴት ሰውስ እንደው አይታዘብክም? ይሄ ነው ነገር የምሰራው። በጣም ኃይለኛ ሙቀት ነው ያለው። አሁንም እዚህ በጣም ኃይለኛ ሙቀት ነው ያለው። በጣም እና ይሄን ሁሉ የማደርገው እኔ ለሱመያ ብዬ ነው። ከዚህ በኋላም ብዙ ነገር ሆናለሁ አደርጋለሁ። አንተ ግን ምን አይነት አረመኔ ሰው እንደሆንክ ግን አሁን አይቻለሁ። በጣም ጨካኝ ማለት ነው። ብዙ ነገር ማስደረግ ትችል ነበረ። እኔ እናንተን እንድትታረቁ ነው ሁሉ ነገር የማደርገው እንድትታረቁም ነበረ። አንተ ግን በጣም አረመኔ የሆንክ ሰው ነህ፣ ጨካኝ የሆንክ ሰው ነህ። እና ውድ ቤተሰቦቼ በጸሎታችሁ አስቡኝ። እንግዲህ ሀገር ከገባሁ እንደምታዩት እንግዲህ በጣም ነው ያሳዘነችኝ፣ በጣም ማለት ነው የተሰማኝም ያሳዘነችኝም። ብቻ አንዳንድ ሴት ልጅ ምንም የሚፈጠር ምንም እሷ ያሰበችበት መንገድ ሊኖር ይችላል። እሱን ፈጣሪ ይወቅላት። ያሰበችበት መንገድ ወይ ደግሞ እንደዚህ አድርጌ በቃ አስታርቂያቸውም ነገሮቹ መልካም ይሆናሉ ብላ አስባ ሊሆን ይችላል፣ አይታወቅም። እሷ ያሰበችውን ፈጣሪ ይወቀው። ነገሮችን ሁሉ አጣሞ እሷን በግድ ይዞ ኢትዮጵያ ይዞ ገብቶ በግዴታ ያለሽበት ወስዶ በቃ እንደዚህ ጓደኛሽ አሳልፋ አሰጠችሽ እንዲባል ነው የሚፈልገው ማለት ነው ሰኢድ።
በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። እኔ በጣም ነው ያዘንኩት እና በጣም ማለት ነው ከምላችሁ በላይ። ስለዚህ እች ልጅ አንድ ነገር እንዳትሆን ሰይድ ኃላፊነቱን ትወስዳለህ ማለት ነው። ማንም ካንተ ራስ አይወርድም፣ ኃላፊነቱን ትወስዳለህ። በአንተ ምክንያት አንተ የሰው ልጅ የምትሄድበት የምትመጣበትን ፓስፖርት እስከ ዛሬ ድረስ ይዘህ አፍህን ዘግተህ ቁጭ ያልክ ምን አይነት ድፍረት ቢኖር ነው? ምን ያህል አድርሱለት ማለት ነው። ምን ያህል ድፍረት ቢኖርህ ነው? ምን ያህል ድፍረት ቢኖረው ነው? ከድፍረቱም ደግሞ በህይወቷ ነው ማለት ነው። በቃ በህይወቷ ነው እየተጫወተ ያለው። እንደምታዩት እኔ እውነት በጣም ነው ያሳዘነችኝ። ጥቁር ክስል ብላለች፣ ከስታለች። በጣም ነው የምታሳዝነው። እየተቃጠለች ነው በሙቀት ቁጭ ብላ ያለችው። ዋጋ ትከፍልበታለህ ሰይድ ማለት ነው ለምታደርገው። ምንም ቢሆን ምንም ደግሞ ቢያንስ እንኳን ነገም ትወልዳለህ፣ ሴት ልጆችም አሉ። በዚህን ደረጃ በሴት ልጆች ላይ መጫወትህን አቁም። የምትኮራበት የሆነ የምትዘንጥበት የሆነ እያደረክ ያለው የምትኮራበት ገንዘብ ነገ ምናልባት እንደ ጉም ብን ብሎ ሊጠፋ ይችላል። እሱ የፈጣሪ ስራ ነው የሚሆነው ማለት ነው። በቃ ምንም በጣም አበዛኸው፣ በጣም ማለት ነው። ስለዚህ አንድ ነገር እንዳትሆን ካሁኑ ኃላፊነቱን ትወስዳለህ ማለት ነው። ፓስፖርቷን ይዘህ እያሰቃያት ያለኸው አንተ ስለሆንክ ሰይድ ኃላፊነቱን ካሁኑ ጀምረህ ትወስዳታለህ ማለት ነው። በቃ ይሄን ነው ማለት የምፈልገው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱ። ላይክ እያደረጋችሁ አድርሱለት ቤተሰብ። ቆርጣችሁ ምን ብላችሁም ሁላችንም በቃ ወደ ሀገሯ በሰላም በመጣሽበት መንገድ እንድትገባ ማድረግ አለብን ማለት ነው የምፈልገው። ወዳችሁ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ